ሰላም እንዴት ናችሁ ውድ ቤተሰቦች? ባለፈው ያየነው ክላስ ኢንጂን ወይም ሞተር እንዴት ይሰራል የሚለውን ክፍል አይተናል። ኢንጂን ወይም ሞተር በአራቱ ምቶች በማከናወን የሙቀት ኃይልን ወደ መካኒካል ኃይል እንዴት ይለውጣል የሚለውን ሲስተም አይተናል ማለት ነው። በተጨማሪ የቤንዚን ሞተር እና የናፍታ ሞተር ልዩነትና አንድነታቸውን አይተናል ማለት ነው። አንድ የሚያደርጋቸው ነገር አለ፣ የሚለያቸው ነገር አለ። እነሱን ከፍለን አይተናል ማለት ነው። ስለዚህ ዛሬ የምናየው ደግሞ የሞተር ወይም የኢንጂን የሚለያዩባቸው መንገዶች እናያለን። የመጀመሪያው እነዚህ ኢንጂን ወይም ሞተር የሚለያዩባቸው መንገዶች 5 ሲሆኑ የመጀመሪያው በሚጠቀሙት ነዳጅ ነው። ሁለተኛው በሚቀዘቅዙበት መንገድ ነው። ሶስተኛው በሲሊንደር ብዛት ሲሆን አራተኛው በሲሊንደር አቀማመጥ ነው። በተጨማሪ ደግሞ በፒስተን ምት ይለያያሉ ማለት ነው። ስለዚህ እነዚህ ኢንጂን ወይም ሞተር የሚለያይባቸው መንገዶች ናቸው ማለት ነው። ስለዚህ እነዚህን እናያለን ማለት ነው። የመጀመሪያው በሚጠቀሙት ነዳጅ ስንል ኢንጂን ወይም ሞተር በነዳጅ አጠቃቀማቸው በሁለት ይከፈላሉ። የመጀመሪያው ቤንዚን ነው፣ ሁለተኛው ናፍታ ነው ማለት ነው። ይህ ማለት ቤንዚን የሚጠቀም ኢንጂን አለ ባለፈው እንዳየነው፣ ሁለተኛው ናፍታ አለ ማለት ነው። ስለዚህ ቤንዚን ሞተር የራሱ ቤንዚኑን ካስገባ በኋላ ወይም ወደ ሲሊንደር ከገባ በኋላ የሚያቀጣጥልበት መንገድ አለ። ሁለተኛው ደግሞ የናፍታ ሞተር ናፍታውን በመርጨት እንዴት አድርጎ ማቀጣጠል እንደሚችል ባለፈው ክላስ ላይ አይተናል ማለት ነው። ስለዚህ ኢንጂኖች ወይም ሞተሮች በነዳጅ አጠቃቀማቸው በሁለት ይከፈላሉ ማለት ነው። ሁለተኛው የሚቀዘቅዙበት መንገድ ነው። ይህ ማለት ኢንጂን ስራውን በሚያከናውንበት ሰዓት ወይም ስራውን በሚሰራበት ሰዓት በውስጡ ከፍተኛ የሆነ ሙቀት ይፈጠራል። ስለዚህ ይህ ሙቀት የሚቀዘቅዝበት መንገድ አለ ማለት ነው፣ መቀዝቀዝ ስላለበት ማለት ነው። ስለዚህ ኢንጂን ወይም ሞተር የሚቀዘቅዝበት መንገድ በአየርና በፈሳሽ ነው። በአየር የሚቀዘቅዙ ኢንጂኖች አሉ። አብዛኛውን አንድ ሲሊንደር ያላቸው፣ 2 ሲሊንደር ያላቸው ኢንጂኖች ለሞተር ሳይክል፣ ባጃጅ የመሳሰሉ ተሽከርካሪዎች በአየር የማቀዝቀዝ ዘዴ ነው የሚጠቀሙት ወይም በአየር ነው የሚቀዘቅዙት ማለት ነው። ሁለተኛው በፈሳሽ የማቀዝቀዝ ዘዴ ነው። በፈሳሽ የማቀዝቀዝ ዘዴ ደግሞ ከ3 ሲሊንደር እና ከዛ በላይ ያሉት 4፣ 6፣ 8 ሲሊንደር ያላቸው ከዛ በላይ ሲሊንደር ያላቸው ኢንጂኖች በአየር የማቀዝቀዝ ዘዴ በፈሳሽ የማቀዝቀዝ ዘዴ ወይም ሊኩዊድ ሲስተም ይጠቀማሉ ማለት ነው። ስለዚህ ኢንጂኖች ወይም ሞተሮች በማቀዝቀዝ ዘዴ በሁለት ይከፈላሉ ማለት ነው፣ ወይም የሚቀዘቅዙበት መንገድ በሁለት ይከፈላል። ሶስተኛው በሲሊንደር ብዛት ነው። በሲሊንደር ብዛት ባለ 1 ሲሊንደር አለ፣ ባለ 2 ሲሊንደር አለ፣ ባለ 3 ሲሊንደር አለ፣ ባለ 4 ሲሊንደር አለ። ስለዚህ በሲሊንደር ብዛት ኢንጂን ወይም ሞተር ይለያያል ማለት ነው። አራተኛው በሲሊንደር አቀማመጥ ነው። እንደምናየው እዚህ ጋር በሲሊንደር አቀማመጥ ኢንላይን አለ፣ ስትሬት ማለት ነው። ቦክሰር አለ፣ እንደምታዩት ደግሞ ቪ ሼፕ አለ፣ ቪ ኢንጂን የምንለው ማለት ነው። እንደገና ደግሞ ራዲያል፣ ይሄ ለኤርፕሌን የሚሆነው ኢንጂን የሚሰራበት አይነት መንገድ ማለት ነው። ስለዚህ በሲሊንደር አቀማመጣቸው ይለያያሉ ማለት ነው። አምስተኛው በፒስተን ምት ነው። ባለ 2 ምት አለ፣ ባለ 4 ምት አለ። ባለ 2 ምት የሚጠቀሙ ኢንጂኖች አብዛኛውን እንደ ሞተር ሳይክል የመሳሰሉ ተሽከርካሪዎች ሲሆኑ ባለ 4 ምት ደግሞ ባለፈው እንዳየነው በማስገባት በማመቅ በኃይል ምትና በማስወጣት የሚጠቀሙ ናቸው ማለት ነው። ስለዚህ እነዚህ በጠቅላላ 5ቱም ኢንጂን ወይም ሞተር የሚለያዩባቸው መንገዶች ናቸው ማለት ነው። ሌላው ለሞተር መደረግ ያለበት ጥንቃቄ ነው የምናየው። ለሞተር መደረግ ያለበት ጥንቃቄ የመጀመሪያውና ዋናው ሞተር ከማስነሳታችን በፊት ይህ አብዛኛውን ጧት ላይ ሊሆን ይችላል፣ በማሽከርከር ሂደት ላይ ሊሆን ይችላል። አብዛኛውን ጧት ላይ የምናደርገው ጥንቃቄ ሲሆን የመጀመሪያው ሞተር ከማስነሳታችን በፊት በቂ ንጹህ፣ ተገቢ ውፍረት የጠበቀ ዘይት መኖሩን ቼክ ማድረግ አለብን። ይህን ቼክ የምናደርገው ደግሞ በሊቤሎ ወይም በዲፕስቲክ አማካኝነት ነው ማለት ነው። ስለዚህ በሊቤሎ ወይም በዲፕስቲክ አማካኝነት የዘይቱን መቅጠም፣ መወፈር፣ መቆሸሽ፣ ማነሱን ወይም መጉደሉን ቼክ እናደርጋለን። ካነሰ እንጨምራለን፣ ከወፈረ ከቆሸሸ እንቀይራለን ማለት ነው። ሌላው ራዲያተር ውስጥ ወይም መጠባበቂያ ሪዘርቨር ኮዳ ውሃ መኖሩን ቼክ ማድረግ ያስፈልጋል። አንዱ ይሄ ለሞተር መደረግ ያለበት ጥንቃቄ ነው። ሶስተኛው ሞተር እንደተነሳ ነዳጅ እየሰጡ አለማሞቅ፣ ማለትም በአይዲል ወይም በሚኒሞ እንዲሰራ ማድረግ። ይህ ማለት ሞተር ጧት ላይ ስናስነሳ ነዳጅ እየሰጠ ማሞቅ የለብንም። በራሱ ሂደት ወይም በሚኒሞ ምን ማድረግ አለበት? አይዲል መስራት አለበት ማለት ነው። ወይም በራሱ ቀስ እያለ ወደ ቴምፕሬቸሩ መድረስ አለበት ማለት ነው፣ ወደ ትክክለኛው ቴምፕሬቸር ማለት ነው። ስለዚህ ካስነሳን በኋላ ቶሎ ቶሎ ማሞቅ
ተሽከርካሪያችን ላይ ወይም ይቅርታ ሞተራችን ላይ ጉዳት ያደርሳል ማለት ነው። ሌላው የተሽከርካሪው በጉዞ ላይ ያለ የሞተር ሙቀትና የዘይት ጌጁን መከታተል። ይህ ማለት ፊት ለፊት ባለው ዳሽቦርዳችን አማካይነት እዛ ላይ ጌጆች አሉ ወይ አመልካቾች አሉ። በእነዛ አማካይነት የዘይት ግፊቱን የሙቀቱን መከታተል ማየት አለብን ማለት ነው። ስለዚህ እነዛን በመከታተል የሞተራችንን ጤንነት መጠበቅ እንችላለን ማለት ነው። ችግር የሚያሳየው ከሆነ ቶሎ እርምጃ እንድንወስድ ማለት ነው። አምስተኛው ለረጅም ጊዜ ሲሰራ የዋለን ሞተር ከማጥፋት በፊት 3 ወይም 5 ደቂቃ ሚኒሙም ማሰራት ይሄ ተገቢ ነው ማለት ነው። አሰርተን ብናጠፋው ይሄ ምክንያቱም ለረጅም ጊዜ ከሰራ በጣም የሞቀ ስለሆነ ወደ ቦታው እስከሚመለስ ወይም ሙቀት ደረጃው ላይ ወይም ሙቀቱ ቀዝቀዝ እስከሚል ድረስ ጠብቀን 3-5 ደቂቃ ሚኒሙም አሰርተን ምን እናደርገዋለን? እናጠፋዋለን። ይሄ አንዱ ለሞተር መደረግ ያለበት ጥንቃቄ ነው ማለት ነው። የሞተር ሰርቪስ ጊዜን ማኑዋል በሚያዘው መሰረት ማድረግ አለብን። ወይም ዘይት ሊሆን ይችላል፣ የተለያዩ ነገሮችን ማኑዋል አለው ተሽከርካሪው ጋር ይመጣ። በዛ አማካይነት በኪሎሜትር ሊሆን ይችላል ምን ማድረግ አለብን? መቀየር፣ ቼክ ማድረግ፣ ሰርቪስ ማድረግ ተገቢ ነው ማለት ነው። ስለዚህ እነዚህ በጠቅላላ የጠቀስናቸው ለሞተር መደረግ የሚገቡ ጥንቃቄዎች ናቸው ማለት ነው። መጠንቀቅ ያለብን ወይም ማድረግ ያለብን ጥንቃቄዎች ናቸው። እነዚህን በማድረግ የሞተራችንን ጤንነት መጠበቅ እንችላለን ማለት ነው። ስለዚህ ዛሬ ያየናቸው ሞተር የሚለያይባቸው መንገዶች 5ቱን መንገዶች እና በተጨማሪ ደግሞ ለሞተር መደረግ ያለባቸው ጥንቃቄዎች ይመስላሉ። በሚቀጥለው ክፍል ሞተር ጉልበት የሚቀንስባቸውን ምክንያቶች ወይም ሞተሩ ጉልበቱ የሚያንስበት ወይም የሚቀንስበት መንገድ እናያለን ማለት ነው። ለዛሬ ይሄን ይመስላል። አመሰግናለሁ። ሱልጣን አውቶ ሰብስክራይብ፣ ላይክ ያድርጉ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። እናመሰግናለን።